ከሰርካለም ፋሲል ሁለት ወንድሞች መታሰር ጋር በተያያዘ ያነሳው መረጃ አለ። ሰርካለምን እዚህ ወደ እናንተ ከመምጣቴ በፊትም አግኝቻት ነበርና ሁኔታውን ስሰማ መግለጫው ላይ የተጠቀሰ አንድ ያቋም አለ። ወደ 7 ነጥቦችን ከዚህ በኋላ ብልጽግና እንሰራበታለን በሰፊው እንሄድበታለን ብለው ተስማምተናል ብሎ ያቀረቧቸው 7 ነጥቦች አሉ። አንደኛው የፍትህን ጉዳይ ነው፣ የፍትህና የህግ በላይነትን። እንግዲህ ይሄ እዛው መግለጫቸው ላይ የተጠቀሰውን በዚህ በሰርካለም ፋሲል ሁለት ወንድሞች ምን ያህል ብልጽግና የህግ በላይነትን እየደፈጠጠ እንዳለ ኢትዮጵያ ውስጥ ህግ የሚባል ነገር አብይ ማለት ህግ ብቻ እንደሆነ የምናይበት ስለሆነ እዚሁ ራሱን በራሱ እየበላ ያለ ገዢ ፓርቲ መሆኑን እንረዳለን። በነገራችን ላይ የሰርካለም ፋሲል ሁለት ወንድሞች ለ8 ዓመታት በእስክንድር እናት መኖሪያ ቤት ነበረው የቆዩት። ሌላው ቀርቶ ከፖለቲካ ጋር እንኳን አልተነካኩም። እስክንድር የሚያራምደውን በወቅቱም ሲከተል የነበረውን የባልደራስ የፖለቲካ መስመር ራሱ መቀላቀል ያልፈለጉ በራሳቸው ህይወት ውስጥ ያሉ በራሳቸው ውሳኔ ውስጥ ያሉ ሰዎች ናቸውና የመጨረሻ የተስፋ መቁረጥ ጊዜ ላይ ብልጽግና እንደደረሰ የሚያሳየው እንደነዚህ አይነት በራሳቸው ውሳኔ ከፖለቲካው ገለል ብለው የራሳቸውን ህይወት የሚመሩ ሰዎችን ጭምር እየወሰደ እስር ቤት እየወሰደ የሚያሰቃይ መሆኑን ያየንበት አጋጣሚ ምን ያህል ብልጽግና ቀደም ሲል ፋሲል እንዳለው የፍርሃትና የዚህ ምንድነው የደም ሰክሮ በየቦታው ያገኘውን እንደሚነክስ ውሻ አይነት ያበደ ውሻ የቆሰለ ውሻ አይነት እርምጃ እየወሰደ እንዳለ የሚያሳይ ነው። እንዳልከው ሚዲያ ላይ ለምንድን ነው በዚህ ደረጃ መግለጫው ትኩረት ያደረገው የሚለው ምንም ሌላ መልስ የለውም። የአብይ አህመድ ስርዓት የመጣው በሚዲያ ጩኸት ነው። እውነት ለመናገር የአንበሳውን ድርሻ የሚይዘው በሶሻል ሚዲያ ሲደረግ የነበረው ትግል በእኛም ኢሳት የአንበሳው ድርሻ አለው፣ ምንም ጥርጥር የለውም። ይህንን ምናልባት መጀመሪያ ወደ ኢሳት ወደ አዲስ አበባ በገባ ጊዜ ከከፍተኛ አመራሮች ከአብይ ጀምሮ ከምክትል ጠቅላይ ሚኒስትር ከነበረው ደመቀ መኮንን ጋር ቁጭ ብለን ስንነጋገር ትልቁን የአንበሳ ድርሻ የያዘው ኢሳት ነው። በ17 ቀኑ የኢህአዴግ የዛ ስብሰባ ወቅት ቀን እንሰበሰባለን፣ ማታ ሄደን እናንተን ነው የምናየው ነው ያሉን አብይ ሳይቀር። ስለዚህ ይሄ ለውጥ የሚዲያ ለውጥ ነው። አብይ አህመድን ወደ ቤተ መንግስት ያስገባው ሚዲያ ነው። በሚዲያ የመጣን ስርዓት በሚዲያ እንደሚወድቅ ያውቀዋል። የሚዲያን ጉልበት የተረዳ ነው። እኛ አዲስ አበባ በነበረን ጊዜ ከብልጽግና ሰዎች ጋር በነበረን ቅርርብ የተረዳነው ነገር ምን ያህል ሚዲያን እንደሚፈሩ ነው። በወቅቱ እኛ የነሱ ደጋፊ ነበርን። እነሱን የሚነቅፉ ሚዲያዎች የሆነ ነገር ባሉ ቁጥር እየደነበሩ ስልክ ይደውሉልን ነበር። ከአብይ ጋር በነበረን ቆይታ አብዛኛው ንግግሩ አብዛኛው ጫወታው ከሶሻል ሚዲያ ጋር የተያዘ ከሚዲያዎች ጋር የተያዘ ነው። እንዲህ ተብለን እንዲህ ተደርገን እንዲህ ያሉ እከሌ እንዲህ ያለ ሚዲያ ላይ ያተኮረ ነው። ጥይት ተኩሶ አይደለም ቤተ መንግስት የገቡት ወይም እንደ ኢህአዴግ እንደ ህወሓቶች 17 ዓመት አፈር እየበሉ የራሳቸውን ሽንት እየጠጡ ስኳር እየቃሙ አይደለም ቤተ መንግስት የገቡት። በሚዲያ ጩኸት ነው እና አብይ አህመድ ለቤተ መንግስት የገቡት። በሚዲያ ጩኸት የመጣ በሚዲያ ጩኸት ስልጣኑን እንደሚያጣ ያውቀዋል። ለዛም ነው ሚዲያ የሚፈራው። አጠናክረን እንቀጥላለን። የሚያማቸውን ስስ ብልቱን አውቀነዋል። በነገራችን ላይ እንደ አብይ አህመድ መግለጫቸው ላይ በሚዲያ ተዘምቶብናል፣ ዲጂታል ሰራዊት አቋቁመው ከፍተኛ የሆነ የስም ማጥፋት ዘመቻ እያደረጉብን ነው ይላል። ባለፉት 5 ዓመታት በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። አሁን ዲጂታል እንደ ብልጽግና የዲጂታልን ሰራዊት ያቋቋመ ሌላ አካል የለም። እኔ እስከማውቀው ድረስ ወደ 1 ሚሊዮን ተጠግቷል በመላው ዓለም በብልጽግና የዲጂታል ሰራዊት ውስጥ የተካተቱ የተለያዩ ግለሰቦች በአባልነት የሚገኙበት ከፍተኛ የሆነ በጀት መድቦ ዋና የሚባሉትን አዲስ አበባ ቤት መኪና የተለያዩ ነገሮችን አቅርቦላቸው ከፍተኛ የሆነ የዲጂታል ሚዲያ ዘመቻ የከፈተ ቢኖር ብልጽግና ነው። እንደምታየው አብዛኛውን ብሔራዊ ቴሌቪዥኖችን ተቆጣጥሮታል። የክልል ሚዲያዎች
የግል ቴሌቪዥኖች በትዕዛዝ ስለ ብልጽግና እንዲሰሩ አድርጓቸዋል። ሌላው ቀርቶ ቲክቶክ ማነው የሶሻል ሚዲያ በጣም ታዋቂ የሆኑ ሰዎችን በቲክቶክ በተለያየ መንገድ ታዋቂ የሆኑ ሰዎችን በቅርቡ ሰብስቦ አበል ከፍሏቸው ጅማ፣ አዲስ አበባ በተለያየ መልኩ ግብዣ አድርጎላቸው ስለኛ ዘግቡ፣ ስለኛ መልካም ነገር አውሩ ብሎ ገንዘብ የሰጣቸው በርካታ ቲክቶከሮች እንዳሉ እናውቃለን። በዲጂታል ሚዲያው ላይ ከፍተኛ ኢንቨስትመንት ያደረገው ራሱ ብልጽግና ነው። ግን እውነት ስለሌለው ሊያሸንፍ አልቻለም። የሰናፍጭ ታክል እውነት ካለ ተራራ ትንዳለ። እኛ ትንሽ አቅም ነው ያለን። በትንሽዬ አቅም ግን በከፍተኛ ኢንቨስትመንት አብይ አህመድ የገነባውን የሚዲያ ሰራዊት መገዳደር ብቻ አይደለም ተከላካይ ነው ያደረግናቸው። ይሄን ዝም ብለን እንዲሁ በብሪትና በቃላት ለማሳመር የምናደርገው አይደለም። ውጤቱንም እያየን ስለሆነ ነው። በየቀኑ የሚያደርጉትን መንደፋደፍ እያየን ነው። ስለዚህ በዲጂታል ሚዲያ ላይ በሚዲያ ላይ ማተኮሩ የመጣበትን ስለሚያቅ ነው። ወደ ስልጣን የመጣበትን መንገድ ስለሚያቀው በመጣበት እንደሚሰናበት ተረድቶታል። ለዚህ ነው ሚዲያ ላይ ያተኮረው። እኛ ደግሞ ምንድነው ያየነውን አይተናል። ስስብልታቸውን አግኝተናል። እንዴት እንደሚወድቁ በደንብ ተረድተናል። ሌላ ነገር አያስፈልግም። 50% ፕሮፓጋንዳ ነው። ፕሮፓጋንዳ ሲባል ቃሉ በራሱ ሌላ ነገር እንዳይመስል ፕሮፓጋንዳ በጥበብ ከተያዘ በጥበብ ከተካሄደ ትልቅ አቅም ነው። አንድ ሰራዊት አንድ ሜካናይዝድ ጦር ባታሊዮን ጦር ከሚያመጣው ባልተናነሰ በሚዲያ ላይ ምን ሰራው ስራ ይህን ስርዓት ያሽመደምደዋል። አብይ አህመድ ይህንን ያውቃል። ነግሮናልም። አጠገቡ ቁጭ ብለን እንደነገረን ከሆነ የሚዲያን አቅም እንረዳዋለን አግዙን ያለው። ካላገዝነው እንደሚወድቅ ያውቀዋል። በተወሰነ ደረጃ ተሳስተን ወይም ደግሞ ተዘናግተን ወይም ደግሞ ስለ ኢትዮጵያ ብለን የተወሰነ አግዘነው ነበረ። ያጠቅሞት ሊሆን ይችላል። አሁን በሚዲያ ነው የመጣው ይሄ መንግስት፣ በሶሻል ሚዲያ ጮህት ነው የመጣው። እኛ እየጮህን ከቤተ መንግስት እንደምናስወጣው ምንም ጥርጥር የለኝም። ጴጥሮስ ይቅርታ መሳይ፣ እንግዲህ እንዳልከው በተደጋጋሚ እነኛ ህወሓትን በመሳሪያ ስለመጣ በመሳሪያ ማንም አወርደውም፣ እኛ በጩኸትና በማህበራዊ ሚዲያ አወርድነዋል። እኛ ደግሞ ከውስጥ በመስራትና በዚህ አይነት ሴራ ስለመጣን በተመሳሳይ መንገድ አትነቀንቁንም እያለ ጠቅላይ ሚኒስትሩ ሲዝት ብዙ ጊዜ ሰምተናል። እንግዲህ መሳይ እንዳልከው በማህበራዊ ሚዲያ ግፊትና ጫና የመጣ መንግስት በዛው ግፊትና ጫና ተመልሶ ሊወገድ የማይችልበት ምንም ምክንያት የለም። እንዲሁ ብዙ ጊዜ እንግዲህ የሚፎከረውና በተግባር የሚኖረው የተለያየ እንደሆነ እናያለን። እጅግ በጣም ተስፋ የቆረጡና የወደቁ ወይም ደግሞ በራሳቸው አንድ እርምጃ ለመራመድ የተሳናቸውን ሰዎች ሳይቀር በገንዘብ እየገዙ በፕሮፓጋንዳው ሜዳ ማሰለፍ የተስፋ መቁረጥ ምልክት ካልሆነ በስተቀር ሌላ አይደለም። እኔ እንደሚገባኝ ምናልባት የትኛው መንግስትም ይሁን ተቃዋሚ የበሰሉ የፖለቲካ ተንታኞችን በገንዘብም ቢሆን ከፍለው አብሯቸው እንዲሰሩ ሊያደርጉ ይችሉ ይሆናል። የበሰሉ አቅም ያላቸው ተደማጭ የሆኑ ፖለቲከኞችን ወይም ደግሞ ተንታኞችን በተሻለ መንገድ እንዲሰሩ ታደርግ ይሆናል። ነገር ግን በማህበረሰቡም ተቀባይነታቸው በቃ የከሰመ ተፈላጊነታቸው የተወለገና ለራሳቸው እንኳን ወጥቶ ለመግባት የተቸገሩ ሰዎችን እያሰባሰቡ ሲያሰድቡ መዋል እኔ ከዚህ ያነሰ ደረጃ ይወርዳል ብዬ አልጠበቅም። ይሄ ደግሞ በጣም በሚያስገርም ሁኔታ ምናልባት ለብዙ ሰው ለማመን ይከብድ ይሆናል። መንግስት በዚህ ደረጃ ያደርጋል ብሎ ለማመን ያስቸግር ይሆናል። በቅርበት የሚያውቅ ግን በደንብ ያውቀዋል። እጅግ በጣም ከማሰብ ባለፈ በግል ጠቅላይ ሚኒስትሩን ጭምር ያስጨንቀዋል። በፌስቡክ ላይ የሚጻፉ ጽሁፎችን፣ በትዊተር ላይ የሚለቀቁ መልእክቶችን፣ በቲክቶክ በዩቲዩብ እያንዳንዱን በመዳሰስና በመከታተል እንደውም እኔ በኔ ግምገማ የሀገሪቱን የደህንነት መስሪያ ቤት ከሚያቀርበው መረጃ ይልቅ ፌስቡክ እና በተለያዩ ማህበራዊ ሚዲያዎች ላይ የሚሰራጩትን ወሬዎች ዋጋ ሰጥቶ እንደሚያዳምጣቸው ጥርጥር የሌለው ጉዳይ ነው። በዚህ ጉዳይ ደግሞ ምን ያክል ሴንሲቲቭ እንደሆነ መሳይ በሚገባ ገልጾታል ብዬ አስባለሁ። እንደው ፋሲል በመጨረሻ ለማጠቃለያ ምን ይጠበቃል? እንግዲህ የተቃዋሚው ዘርፍ በተለያየ መልኩ የመደራጀት የመሰባሰብ ስራን ጥረት እያደረገ ነው ያለው። መንግስት ደግሞ ለመገዳደል የሚፈላለጉ ኃይሎችን በጥቅም በማስተሳሰር ብሎ
በውንጀላ ተነስቷል። አንዴ ለሽያጭ ራሳቸውን ስላቀረቡ ሰው ሁሉ ገበያ ላይ የወጣ የሚገዛ መስሎ ነው የሚሰማቸው። በእርግጥ ሁሉ ሰው ለሀገሩ ያለውን ፍቅር በሽያጭና በታሪካዊ ጠላትነት የሚፈረጅ ባይሆንም ነገር ግን መንግስት አፉን ሞልቶ ለግድያ የሚፈላለጉ አካላትን ለጥቅም እንዲተሳሰሩ አድርጓቸዋል ብለዋል። በአንድ ወቅት የዛሬ 7 ዓመት ወደ ስልጣን ሲመጣ ተቃዋሚ የሚለውን ቃል ተጸይፎ ተፎካካሪ በሚል ካልተካ ነው ብሎ ግርግር ሲፈጠር የነበረ መሪ አሁን ደግሞ ተቃዋሚ የሚላቸውን ፖለቲከኞች ለግድያ የሚፈላለጉ በሚል ገልጿቸዋል። እንግዲህ ይቅርታ መሳይን ላመስግን ሳልሸኘው እኔ ቀጥታ ወደ ጉዳይ የገባው መሳይ እጅጋር ግን እናመሰግናለን። ቀጣይ ሌላ ቃለ መጠይቅ ላይ እያለ ነው በመሃል ወደዚህ ያስገባ ነው። እንግዲህ ሌላ ጊዜም እንደዚሁ የምንጋብዘውና መሳይ አለ የወጣ መስሎ የነበረ በመሃል እንግዲህ ከቃለ መጠይቅ መሃል ስላስገባን ከቸኮል ኮልሞስ ጨርሰናል። ካቆየ ደስ ይለናል። የምትቸኩል ከሆነ ግን ልናሰናብት እንችላለን። ድሮስ እንደው የተወሰነ በዚህ በመግለጫው ዙሪያ የሆነ ነገር ማለት ስላልበኝ ነው እንዳልከው የሆኑ የተወሰኑ ቃለ መጠይቆች ለማድረግ ፕሮግራም ይዤ ያለው እንዲህ አይነት መድረክ ላይ መገኘት አለብን። እንዲሁ ፋሲል ጴጥሮስ ወንድማገኝ ሌሎችም የቀድሞ የኢሳት ባልደረቦች የኤምኤስ ባልደረቦች እንደዚህ ሁልጊዜ እየተገናኘን በሐሳቦችን መለዋወጥ በሚዲያው ላይ እውነት ለመናገር ህብረት መፍጠር አለብን። ኢሳት የነበረው ሚና ስለምናውቅ አሁንም ይሄ በሚዲያ ጩኸት በተለያየ የሚዲያ እንቅስቃሴዎች ወደ ስልጣን የመጣውን አካል ተባብረን ከስልጣን እንዲወገድ ማድረግ አለብን። ይሄን ዝም ብለን የምንናገረው ሳይሆን ውጤትም ስላገኘንበት በተለያየ ጊዜ እነሱም ነግረውናል። በነገራችን ላይ አይተማመኑም እርስ በርስ። አብይ አህመድ በራሱ ፌስቡክ ላይ የሚውል የራሱ የሆነ ፌስቡክ የሚከታተልበት የራሱ ገጽ እንዳለው እናውቃለን በቅርበት። ይሄ በአህመድ ደረጃ የምናነሳው ሳይሆን በቅርበት ባገኘናቸው አጠገቡን በነበረን ጊዜ የምናውቃቸው እውነቶች ስለሆኑ ይከታተላል። የራሱን እኚህ በጀት እየመደበላቸው ሐሰተኛ መረጃዎችን የሚያስተላልፉት እነ ኢቢሲ፣ ፋና፣ ዋልታ ምናምን የሚባሉትን ራሱ የሚከታተላቸው አይደለም። እሱ ከምንም በላይ የሱ ባለስልጣናት ወታደራዊም የፖለቲካ አመራሮችም የሚከታተሉት የትኞቹ ሚዲያዎች እንደሆነ ስለምናቅ አጠናክረን መቀጠል ተባብረን እንደዚህ በጋራ ቀርበን ይህንን ትግል መልክ እንዲይዝና ኢትዮጵያ አሸናፊ ሆና የምትወጣበትን ከትላንት ስህተት ተምረን ኢትዮጵያን የምናድንበት የሚዲያ ትግል ማድረግ እንዳለብን አምናለሁና ወደፊትም በእንዲህ አይነት መድረክ ላይ ብትጋብዙኝ ለመቅረብ ዝግጁ መሆኔን ነው በዚህ አጋጣሚ የምገልጸው። ግን እንደው ከመግለጫው ላይ የሆነች ነገር ማለት ስላለብኝ ነው። ስለ ክህደት፣ ስለ ባንዳነት፣ ስለ ቅጥረኝነት ይሄ አሁን ያለነው የመሰረትነው የብልጽግና ስርዓት ከትላንት የሚለየው ከትላንት ተምረን በራሳችን እግር የምንቆም በራሳችን የምንወስን አድርገናል ብሎ የገለጸበት የመግለጫው አካል ትንሽ እዛ ላይ የሆነ ነገር ማለት ስላለብኝና እሱን ብዬ ምናልባትም ከናንተ ለመሰናበት ያህል ነው። እንግዲህ በዚህ በኢትዮጵያ ታሪክ ውስጥ እንደዚህ ስርዓት ቅጥረኛ መንግስት የለም። እንደዚህ ስርዓት ኢትዮጵያን አሳልፎ ለሌላ ለባዕድ ሀገር የሰጠ የለም። ከአብይ አህመድ ከግለሰቡ ጀምሮ ያለውን ሁኔታ ብንከታተል ወይም ደግሞ ብንፈትሽ ኢትዮጵያ የምትመራው በማን ነው? በኢኮኖሚ ብናይ በአሁን ሰዓት ሙሉ በሙሉ ኢትዮጵያ በአይኤምኤፍ ቁጥጥር ስር ነው ያለችው። በቅርቡ አይኤምኤፍ እንደገለጸው የጳጉሜ ወራትን ቀይሩ ብሎናል፣ አጥፏት ብሎናል። ጳጉሜንም እስከዛ ድረስ ውሳኔያችንን የተቀበሉ ሰዎች ናቸው። ውሳኔያችንን ከእጃችን እንዲወጣ ያደረጉ ሰዎች ናቸው።